ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ 300 የብሔራዊ ዘብ ወታደሮች በቺካጎ እንዲሰማሩ አዘዙ። ፕሬዝዳንት ዶናልድ ትራምፕ በቺካጎ ከቁጥጥር ውጭ የሆነ ወንጀል ሲሉ የገለጹትን ሁኔታ የሚቆጣጠሩ 300 የብሔራዊ ዘብ ወታደሮችን ለማሰማራት ትዕዛዝ ሰጡ። እርምጃው የመጣው የኢሚግሬሽን ባለስልጣናት በዲሞክራቶች በሚመራው ከተማ ተቃውሞ ማስተናገዳቸውና ተሽከርካሪያቸው ሆን ተብሎ ከተገጨና አንድ የታጠቀች ሴትን ተኩሰው መምታታቸውን በተናገሩ ከሰዓታት በኋላ ነው። ለሳምንት በርካታ ግዛቶችና መሪዎቻቸው የትራምፕ ወታደር የማሰማራት ዕቅድ ስልጣንን ያለአግባብ መጠቀም እንደሆነ ሲገልጹ ቆይተዋል። የኢሊኖይ ግዛት አስተዳዳሪ ጄፍ ፕሪትዝከር ትራምፕ ቀውስ ለመፈብረክ እየሞከሩ ነው ብለዋል። ወታደር የማሰማራት ዜናው የተሰማው ሌላኛው ለዘብተኛ ግዛት የሆነው ኦሬገን ፖርትላንድ የሚገኝ የፌዴራል ዳኛ የትራምፕ አስተዳደር በግዛቱ 200 ወታደሮችን ለማሰማራት የያዘውን ዕቅድ ውድቅ ካደረጉ በኋላ ነው። ዳኛ ካሬን ሄመርጎትን ትራምፕ ስለ ፖርትላንድ ያወጡትን መግለጫ ከእውነታው ጋር ያልተገናኘ ያሉት ሲሆን እርምጃው ሕገ መንግሥቱን የጣሰ ነው ብለዋል። ካል ኤሪንግን ግዛት ፈቃድ አለመረጋጋትን በወታደራዊ መንገድ ለመፍታት የሚወሰድ እርምጃ የግዛቱንና የሌሎች ሉዓላዊነትን አደጋ ላይ የሚጥል ነው ብለዋል። እርምጃው በከተማው ውጥረቱን የሚያባብስ እና ተቃውሞዎችም እንዲጨምሩ የሚያደርግ ነው ሲሉም አክለዋል። የብሔራዊ ዘብ ወታደሮች ቺካጎ መዳረሻቸው እስካሁን ግልጽ ባይሆንም እርምጃውን በሕግ ለመታገል ወደ ፍርድ ቤት ማምራቱ አይቀርም። ቺካጎ በዲሞክራቶች በሚመሩ ከተሞች በአወዛጋቢው የወታደር ማሰማራት እንቅስቃሴ ዋሽንግተን፣ ሎስ አንጀለስ፣ ሜምፊስ እና ፖርትላንድ በመከተል ኢላማ ውስጥ የገባች አዲሷ ከተማ ሆናለች። ወታደር ማሰማራቱ ሕጋዊና ሕገ መንግሥታዊ ጥያቄዎች የተነሱበት ሲሆን የብሔራዊ ዘብ ወታደሮች በተለምዶ በግዛት አስተዳዳሪዎች የሚሰማሩ ናቸው። መንግሥት የአሜሪካን ጦር ለሀገር ውስጥ ጉዳዮች ማሰማራት ክፍለ ዘመን የተሻገረ ሕግ ይከለክላል። ቺካጎ የኢሚግሬሽን ሕግ አፈጻጸም ምክንያት በርካታ ተቃውሞዎችን ያስተናገደች ሲሆን አብዛኞቹ የተቃውሞ ሰልፎችም በአሜሪካ የኢሚግሬሽንና ጉምሩክ ባለስልጣናት ቢሮዎች ላይ ተካሂደዋል። ቅዳሜ ዕለት የትራምፕ ወታደሮች ለማሰማራት ትዕዛዝ ከመስጠታቸው በፊት የአሜሪካ የድንበር ጥበቃ አባላት ከተቃዋሚዎች ጋር በመጋጨታቸው የአገር ውስጥ ደህንነት መስሪያ ቤት አስታውቋል። በዚህ ሳምንት መጀመሪያ ላይ ትራምፕ ወታደራዊ መኮንኖች ሲያነጋግሩ በአሜሪካ ከተሞች ላይ እየተደረገ ስላለው የወታደራዊ ስምሪትም ጠቅሰዋል። ለጦር መሪዎች የአሜሪካ ከተሞች ለወታደሮች የውስጥ ጠላቶች ለመዋጋትና አለመረጋጋትን ለማስቆም የስልጠና መስክ እንዲሆኑ ያላቸውን ፍላጎት ተናግረዋል። ቺካጎ ጨምሮ በዲሞክራቶች የሚመሩ ከተሞች በጣም ደህንነት የሌለባቸው ስፍራዎች ናቸው፣ አንድ ባንድ እንፈታቸዋለን ብለዋል። ትራምፕ ወንጀልንና የተኩስ ልውውጦችን በመጥቀስ ለአንድ ወር ያህል ወደ ቺካጎ ወታደሮች እንደሚልኩ ሲዝቱ ቆይተዋል። ባለፉት 2 ዓመታት በቺካጎ አሰቃቂ ወንጀሎች በጣም እንደቀነሱ መረጃዎች ያሳያሉ። ከጥር እስከ ሰኔ ባሉት ወራት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የግድያ መጠን በ1/3 መቀነሱ የወንጀል ፍትህ ምክር ቤት መረጃ ያመለክታል። ይሁን እንጂ ሌሎች የአሜሪካ ከተሞች ጋር ሲነጻጸር በአጠቃላይ ወንጀል በቺካጎ ከአማካኙ በላይ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።